በኪችኖ ውስጥ ሙሉ አገልግሎት እንዲያገኙ ከሚያስፈልጉ እቃዎች መካከል አንደኛውና ዋነኛው ፍሪጅ ነው። በቅርቡ አዲስ ፍሪጅ ለመግዛት ካሰቡ ወይም ደግሞ ለቤቱ እንደ ቲቪ፣ ውሃ ማጣሪያ፣ ልብስ ማጠቢያዎችን ለመግዛት ካቀዱ ዛሬ ኔትወርክ ገበያ በአምነን ኤሌክትሮኒክስ ተገኝቶ እነዚህን ነገሮች ይፈትሻል፣ ዋጋቸውንም ያጣራል። ሰላም፣ እኔ ብሌን ነኝ። ቻናላችንን ሰብስክራይብ በማድረግ የኔትወርክ ገበያ ቤተሰብ በመሆን አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም ነህ? አለን፣ እግዚአብሔር ይመስገን። እስቲ ስምህንና ቤታችሁን አስተዋውቀኝ። እሺ፣ ሰለሞን እባላለሁ። በአምነን ኤሌክትሮኒክስ የምሰራ ሴልስ ነኝ። እንኳን ወደኛ ሱቅ መጣሽ። እንኳን ደህና ቆያችሁ። እሺ፣ እንግዲህ ዛሬ በሚኖረን ቆይታ ከእናንተ ጋር እንዳለ ቤታችሁ ውስጥ ያለውን እቃዎች ማየት መጎብኘት እፈልጋለሁ። ስለዚህ ከፍሪጅ እንጀምር። እሺ፣ ዛሬ ከትንሿ ፍሪጅ ጀምሬ ላሳይሽ። ከዚህኛው ፍሪጅ ስንጀምር ይሄኛው ቪክትሪ ፍሪጅ ይባላል። ካየሽው ይሄኛው 260 ሊትር ነው። 260 ሊትር ሲሆን እዚህ አረንጓዴ ሰማያዊ ጃር አለ የምታየው ከሆነ ይሄኛው የዚህ ጥቅም ምንድነው? መብራት ሲጠፋ 12 ሰዓት ድረስ እንዲያቀዘቅዝ እንዲያቆይልን ነው የሚያደርገው። በራሱ ማለት ነው። እና ከመብራት በሚጠፋበት ሰዓት እዚህ የጋገረ በረዶ ምናምን ካለ ውሃው አይለቀቅም ማለት ነው። ለ24 ሰዓት ድረስ አቀዝቅዞ ያቆያል። ስለዚህ በጣም ምርጥ ፍሪጅ ነው ገበያ ላይ ካሉት። ደግሞ የታችኛውን ክፍል ካየሽው ደግሞ የራሱ ሁለት መደርደሪያ ያለው ቦትል ደግሞ ከፍ ያለ ረጃጅም ቦትሎችን ማስቀመጥ የምትፈልጊ ከሆነ ሰፋ ያለ ቦታ የራሱ ማስቀመጫ ያለው ስፔስ አለው። አጀስቴብል የሆኑ ሸልፎችን ማለት በጣም ምርጥ እቃ ነው ማለት ነው። በጣም አሪፍ ነው። የራሱ ጥንካሬ መመስከር ይችላል። አሪፍ ነው። ሲታዩ ቆንጆ ነው በጣም። ዋጋው ስንት ነው? የዚህ ዋጋ አሁን የሚሸጥበት 58500 ብር። በጣም አሪፍ ቆንጆ ዋጋ ነው ያለው። ምናልባት ደግሞ ከዚህ ትንሽ አነስ ያለ እንፈልግ ካላችሁ ደግሞ በኦርቢት ብራንድ አለች። ኦርቢት ፍሪጅ 210 ሊትር ነች። የራሷ የእንቁላልና የበረዶ ማስቀመጫ አላት። በረዶ ቅርጽ አውጥቶ ይሰጥሻል። በዋጋ ደረጃ ሪላቲቭ ትቀንሳለች። እቺ 53 ሺህ ብር ነው የምትሸጠው። ሳይዟም ትንሽ ከፍ ስላለች ነው እንጂ በጣም አነስ ያለች ነች። ቆንጆ እቃ ነች። ኦኬ፣ ስንት ነው ያልከኝ? 53500። ጥንካሬያቸውን ግን ደስ ይላል። በጣም ቆንጆ እቃ ነች። በጣም አሪፍ ነው። ከዛ ጋር በምንድን ነው የሚለዩት አልከኝ? የሁለቱ ልዩነት ምንድን ነው ካልሽ ይሄኛው ቅድም ያየሽው ባለ ኩለር ነው። ይሄ ደግሞ ኖርማል የፍሪጅ ታይፕ ነው። ኦኬ፣ ራሱ ኖርማል ነው። ኩለር የለውም ማለት ነው። ዋጋው የሚቀንሰው በዛ ምክንያት ነው። በጣም አሪፍ። ኦኬ፣ ወደ ቀጣዮችን። እሺ፣ ከነዚህ እስካሁን ያየሻቸው ትንሽ ፍሪጆች ናቸው። መካከለኛ ሳይዝ ያሉ ፍሪጆች እንደሞ ከፈለሽ በእነዚህ ብራንዶች ናቸው ያሉት። ጥጋ ብለሽ ካየሽ ይሄ አይ ቲንክ መካከለኛው ነው ያልከኝ። ኦኬ፣ ምርቱም ኦርቢት ነው። እስቲ ደግሞ ስለዚህ ነገር ይህ የምታየው ኦርቢት ፍሪጅ ነው። መካከለኛ ሳይዝ ከሚባሉት ውስጥ አንዱ ነው። አሁን የኛው 275 ሊትር ነው። ይህ ራሱ ላይ ነው እጀታውን አይተሽው እንደሆነ ከሌሎቹ ላይ የሚያደርገው እጀታ እዛው ላይ ነው ተሰርቶለት የሚመጣው። ከዚህ በፊት የነበሩት እጀታቸው ውጭ ላይ ነበሩ። በዚህ ሞዴል ደግሞ አንድ እዛው ላይ ነው ተሰርቶለት የሚመጣው። ያው ከዲዛይን ደረጃ በውበትም ያምራል። ውስጡን ከፍተሽ ካየሽው ኩለሩ ብቻውን ነው ያለው። ኩለር ተራውን ቅድም እንደነገርኩሽ ፈሳሽ ጄል ነገር ነው ያለው። መብራት በሚሄድበት ሰዓት ውስጡ ላይ ያለውን ቅዝቃዜ ለ24 ሰዓት ይዞልሽ እንዲቆይ ነው የሚያደርገው። ይሄ ከሌለ ኢንኬዝ በረዶ የጋገረ ነገር ካለ ይለቅቅና ወደ ሳሎን እንዲፈስ ያደርጋል። ያ ደግሞ ሽታ ምናምን የስጋ ምናምን ሊኖር ስለሚችል የቤትሽን መዓዛ ሽታውን ሊቀይረው ይችላል። ስለዚህ እንደዚህ አይነት ግራፕ እንዳያደርግ በጣም ወሳኝ ነው። ስለዚህ ይሄን ዋናው ጥቅሙ ይሄ ነው። እስከ ኔጌቲቭ 20 ዲግሪ ሴልሲየስ ድረስ አቀዝቅዞ ማቆየት ይችላል። ከፈለሽ ከላይ ማለት ትችላለሽ፣ ስትፈልጊ ደግሞ ታች ማለት ትችላለሽ። አንቺ ሞር እንዲያቀዘቅዝበት የምትፈልጊበት ቦታ ላይ መርጭው ማለት ነው። ከታች ደግሞ ዝቅ ብለሽ ካየሽው በጣም ብዙ ስሎቶች አሉት። አሁን አንዳንድ ሰው ሲመጣ እዚህ ጋር ምንድነው የጎደለ ቃለ ወይ ምናምን ብሎ ሊያስብ ይችላል። ግን ጎሎ ሳይሆን ይህ ምንድነው ይሄን ከፍ እና ዝቅ ያርሽ እንደፈለግሽ በሳይዝ አሁን ለምሳሌ እዚህ ጋር የምታስገቢው ከፍ እና ዝቅ ያርሽ እንድትጠቀሚ ለማድረግ ታስቦ የተሰራ ዲዛይን ነው። እዚህ ጋር ያለው የመድኃኒት ማስቀመጫ ቦትል ከፍ ካለ ቦትሎች ናቸው። አይተሽ እንደሆነ እዚህ ጋር ገባ ያለ ቅርጽ አለ። እኔ ለቦትል ታስቦ የተሰራ ሰፋ ያለ ዲያሜትሩ ሰፋ ያለ ከሆነ እዛው ላይ እንዲገባ ፊት እንዲያደርግ ታስቦ የተሰራ እና ቆንጆ እቃ ነው። ስለዚህ የዚህኛው ፍሪጅ ዋጋ ምን ያህል ነው? የዚህ ፍሪጅ ዋጋ አሁን ላይ 65 ሺህ ብር ነው የሚሸጠው። በጣም አሪፍ። እሺ፣ ይሄኛው ፍሪጅ አይ ቲንክ ከዛኛው የሚለይበትን በዛው ትነግረኛለህ። እዚህ ጋር እንደማየው ጋራድ ነው። የጋራድ ምርት ነውና ስለዚህ ንገረኝ። ይሄ ፍሪጅ ጋራድ ነው። ያው በስፋት ደረጃ አሁን ብዙ ጊዜ ያው ፍሪጅ 3 አይነት ልኬት ቮሊዩም ስለሆነ ሌንግዝ በርዝመት የሚበልጡ አሉ፣ በወጅዝ ሚላይ ያለ ዴብዝ ወደ ውስጥ የሚገቡ አሉ። አሁን ይሄንን ፍሪጅ ካየሽው ዴብዙ ወደ ውስጥ በጣም የገባ ነው፣ ወደ ጎንም ሰፋ ያለ ነው። በስፋት አንጻር ያው ሰው ሲገዛ ስፋቱን ይዘቱን በደንብ ሊያጠን ይገባል ማለት ነው። ይህ ፍሪጅ ከዚህ በምን ይለያል ካልሽ ያው
አንደኛው በስፋት ደረጃ በጣም ሰፊ ነው። የበረዶ ቤቱ ሰፋ ማለት በፍስክ ሰዓት ላይ ስጋ ማስቀመጥ ለሚፈልግ ሰው፣ የእንስሳት ተዋጽኦ በብዛት የሚጠቀም ሰው በረዶ ቤቱ ሰፋ ያለው መጠቀም ያለው። የአትክልት ደግሞ የሚፈልግ ሰው ካለ ሬፍሪጀሬተሩ የታችኛው ክፍሉ ሰፋ ያለው መጠቀም አለበት። ስለዚህ መካከለኛ ፍሪጅ ሲገዛ ከሁለት አንዱ መርጦ የሚገዛ ሁለቱንም አንድ ላይ መያዝ ስለማይቻል ማለት። ስለዚህ መካከለኛ ሳይዝ የሚገዛ ሰው ከሁለት አንዱ ማሰብ አለበት ማለት ነው። ይሄኛው ፍሪጅ እንደምታየው በጣም ሰፊ ነው። ጠንካራ የሆኑ ቴምፐርድ ግላሶች፣ እነዚህ ቴምፐርድ ግላሶች ቅዝቃዜ መቋቋም የሚችሉና ክብደትን መሸከም የሚችሉ ግላሶች ናቸው ማለት ነው። ስለዚህ ከውበትም አንጻር አሪፍ ናቸው፣ ለመጸዳትም በጣም ቀላል ናቸው ማለት ነው። እሺ ይሄ ፍሪጅ በጣም ቆንጆ ነው። እስካሁን ካየኋቸው እንግዲህ ምን ያህል ነው ዋጋው? በዋጋ ደረጃ አሁን ይሄኛው 75,000 ብር ነው የሚሸጠው። ዴሊቨሪ ነፃ ነው ያሉበት ድረስ። አሁን ደንበኞቻችን እና አንቺም ስትፈልጊ ቤትሽ ድረስ በነፃ ያለሽ አዲስ አበባ ምን ከአዲስ አበባ ውጭ የትም ቦታ በነፃ ነው የምናደርሰው። በአካልም ደግሞ መጥቶ ለሚወስዱ አድራሻችን መገናኛ ስር ህንፃ ነው የምንገኘው። በጣም አሪፍ። ወደ ቀጣዮቹ ነች። እሺ ቀጣይ የምናየው ፍሪጅ ደግሞ አብዛኛው ፊቸራቸው ተቀራራቢ ነው። ኩዊንስ ይባላል። የኩዊንስ ኢንኬዝ እጀታ ያላቸው ፍሪጆች የሚፈላውን የኛው እጀታ ያለው ፍሪጅ ነው። ያው እቺ እነዚህ ሆሎች እነዚህ ብሎንቶች ለመታሰር ነው። በዲዛይን ደረጃ ባለ ብረት ነው። አሁን የነተሽኑ እስካሁን ያየሻቸው መስታወት ነው። የኛው ግን በብረት የተሰራ ነው። ምንድነው ጥቅሙ ካልሽ ጠንከር ይላል። ከባድ ነገሮች ውስጥ ሬዚስት የማድረግ ድሮ በጣም ሰፊ ነው። ካየሽው ደግሞ የራሱ በሩ ጋር ያሉ በዲዛይን ደረጃ በጣም አሪፍ አድርገው ነው የሰሩት። ከውበትም አንጻር ያምራል። ሁለተኛ የእንቁላል ማስቀመጫውን በዛ ያለ ሞስት ወደ 12 እንቁላል መያዝ የሚችል የእንቁላል ማስቀመጫ አለው። ሼልፉም አጀስቴብል ነው። እንደፈለሽ ከፍ ዝቅ እያለሽ መጠቀም ትችያለሽ ማለት ነው። ስለዚህ አይተሻት እንደሆነ እቺ አነስ ያለ ሳይዝ አለ። እነዚህ ለመድኃኒት አነስ ስላሉ ነገሮች ማስቀመጫ እንዲሆን ታስቦ የተሰራ ነው። ዲዛይኑ በጣም ያምራል። በዲዛይን ደረጃ ነው ያው የዲዛይን ነው ልዩነታቸው። ሌላው ደግሞ ምን የተለየ ነገር አለው ካልሽ የኩዊንስ በሩ ሙቀትን ቅዝቃዜን ይዞ መቆየት የሚችል ነው። ቅዝቃዜን ለረጅም ሰዓት ይዞ መቆየት ይችላል። ሙቀትን አያስገባም። ያ ከየበር ታይፑ ማለት ነው። ብዙ ጊዜ ኮንሲደር ያደርጉትም እሱም አንዳንዴ መታየት አለ። እሺ ስለዚህ ዋጋው ስንት ነው? የዚህ ዋጋ አብዛኛው ተቀራራቢ ነው። የ78,000 ብር። 78,000 በጣም አሪፍ። ካሬውም ደስ ይላል። በዚህ ሰዓት በደንብ አድንቂ። እሺ አሁን ደግሞ ከመካከለኞቹ የመጨረሻ ነው አይቲንክ አይደል? ስለዚህ ስለዚህ ደግሞ ንገር። እሺ እዚህ ጋር የምታየው ፍሪጅ ክሪስታል ነው። እንዳየሽው ትንሽ የበረዶ ቤቱ እስካሁን ካየናቸው ሰፋ ያለ ነው። ገፈት ይሄንን ይመስላል። በጣም ሰፊ ነው። የዚህ ዓላማ ምንድነው ካልሽ ያው ለፍስክ ስጋ የሚያበዛ ሰው ካለ ይሄ በጣም ተመራጭ ፍሪጅ ነው። የታችኛው ክፍል ደግሞ ትንሽ አነስ ይላል። ስለዚህ ሞር ትኩረት ተደርጎ የተሰራው በረዶ ቤቱ ነው። እንደ ሌሎቹ ያው 3 መደርደሪያ ያለው ስቲል እንደዛም ሆኖ በሰፊ የሆነ ወርዱ ሰፋ ያለ ስለሆነ እቃ በደንብ መያዝም መሸከምም እንዲችል ታስበው የተሰራ ባለብረት መደርደሪያ ነው ያለው ማለት ነው። እና በቃነት ደረጃ በጣም አሪፍ ነው። ድምፁ የማይረብሽም ፍሪጅ ሲገዛ ሰው ድምፅ ላይ ያስተውል ይችላል። ድምፁ የማይረብሽ ፍሪጅ ውስጥ አንዱ ይሄኛው ነው። አንዳንዴ ተኝተው የሚረብሹ ድምጾች አሉ። በተለይ ማታ ስለሆነ ድምጽ በሚጠፋበት ሰዓት ዝቅተኛ ድምጽ ነው የሚያወጣው። ቆንጆ እቃ ነው። ኦኬ ዋጋው ስንት ነው? አሁን የዚህ እቃ የምንሸጥበት ዋጋ 68,000 ወቅታዊ ዋጋው 68,000 ነው። ግን ኢንኬዝ ወቅታዊ ዋጋው በየጊዜው ሊለወጥ ስለሚችል ወቅታዊ ዋጋውን ለማግኘት ሁልጊዜም ቴሌግራም ቻናላችን ላይ አለ። አላችሁ ቴሌግራም? አምነን ኤሌክትሮኒክስ ብሎ ሰርች ቢያደርጉ እዛው ላይ ማግኘት ይችላል። ዋጋውን ማግኘት ይችላል። በጣም አሪፍ። በጣም ወደ ትላልቆቹ ሊዳ። ኦኬ እሺ ከዚህ ደግሞ እንጀምር። አይ ቲንክ ይሄ ከትላልቆቹ የመጀመሪያው ነው የሚሆነው አይደል? እስቲ ስለዚህ ደግሞ ንገረኝ። ከትላልቅ ፍሪጆች ኖርማል ኩሊንግ ሲስተም የሚጠቀመው ፍሪጅ ታይፕ የዌስት ፍሪጅ ነው። የዌስት ፍሪጅ ድምፁ ሪላቲቭሊ የማይረብሽ ድምፅ ነው። ኦልሞስት ወደ 410 ሊትር አካባቢ ነው። ራሱ ሎካል ህጻናቶችና ብዙ ጊዜ ግጭት ማለት እንደ ሲከፍቱ ሲዘጉ ጠርሙስ ውስጥ ያለ ነገር እንዳይሰበር መቆለፍ ትችያለሽ። እንደምታዩት 3 መደርደሪያ ያለው በጣም ሰፊ የሆነ ስሎት አለው። አይተሽ እንደሆነ ሰፋ ያለ ነው። ወደ ጎን ስፋት አለው። ከዛ በተጨማሪ እንደፈለግሽ አጀስቴብል የሆኑ መደርደሪያዎች አሉ። ከዚህ ጋር ደግሞ ፍሪት ክሪስፐር አለ። ፍራፍሬ ምናምን ማስቀመጥ ትችያለሽ እና በሳይዝ ደረጃ በጣም አሪፍ ነው። እስካሁን ስናያቸው የነበሩ በር ላይ ያሉ 3 መደርደሪያ ናቸው። እዚህ ጋር ግን 4 መደርደሪያ ያለው እና የታችኛው ክፍል ሬፍሪጀራንቱ ሰፊ ነው። በረዶ ቤቱም ሪላቲቭሊ ተለቅ ያለ ስለሆነ ሰፊ ነው ማለት ነው። ሌላኛው ደግሞ የሚያስቲ የምታየው ደግሞ ልክ እንደ ቅድም እንደነገርኩሽ ኩለር አለው። የኩለሩ ዓላማው ያው በረዶ እንዳይቀልጥ ለማድረግ ነው የሚያገለግለን። እንደ መደርደሪያም የሆነ ሌላ ተጨማሪ ስራ እቃ መያዝ ይችላል። ሰፊ ነው። ወደ ውስጥም ዲፕ ነው፣ ወደ ውጭም ሰፋ ያለ ነው። ለስጋም ላይ ነገሮችም መሆን ይችላል። ለመኖሪያ ቤት ተመራጭ፣ ለቤተሰብ ቤት ሰፋ ላለ ሰው
አሪፍ ሳይዝ ነው። እንትኑ ጥንካሬም ያስታውቃል። እያንዳንዱ ነገሮች ሰፋ ያለ ነው። ጥራታቸውን ደስ ይላል በጣም። ዋጋው ስንት ነው? የዚህ ዋጋ 78 ሺህ ብር። 78 ሺህ። ኦኬ በጣም ወደ ቀጣይ የሚሄድ ደግሞ እስኪ ስለዚህኛው ንገሪኝ። እዚህ ጋር የምታየው ፍሪጅ አሁን ቅድም ያየነው ኖርማል ፍሪጅ ነው። ይሄኛው ደግሞ ፋን ሲስተም የሚባል የፍሪጅ ታይፕ ነው። ከፋንም ደግሞ ስማርት ነው። ስማርት ኢንቨርተር ሞተር ስላለው የፋኑን ስፒድ ኮንትሮል ማድረግ ትችያለሽ። ያ ደግሞ የኤሌክትሪክ ኮስትሽን እንዲቀንስልሽ ያደርግልሻል ማለት ነው። አሁን እስካሁን ካየናቸው ፍሪጆች ትንሽ ለየት ያላለው ውስጡን ከፈት ስታደርጉ የዚህኛው ብዙ ስራዎችን ነው የሚሰራው። አሁን ይሄኛው ራሱ የበረዶ መፈልፈያ በረዶ ቅርጽ ማውጫ አለው። ይገለብጣል። ያወጣውን ቅርጽ ገልብጠሽ ማውጣት ትችላለሽ። ከዛ በተጨማሪ ደግሞ ስለሽ እዚህ ጋር በረዶዎችን ትፈልጊው ወይ ትናንሾቹን በረዶዎች ማለት ነው። ትናንሾቹን ገልብጥ ያወጣልሻል ማለት ነው። ሌላው እስካሁን ያየናቸው ፍሪጆች ሁሉም መቆጣጠሪያቸው ከታች ነው። እዚህ ጋር አሁን ማዞሪያቸው እዚህ ጋር ነው ያለው መቆጣጠሪያ ኖቦ ያለው። እዚህ ላይ ግን ስትመጪ የላይኛውን መቆጣጠሪያ ያለው የታችኛውን መቆጣጠሪያ ለብቻ ማለት ነው። የታችኛው ደግሞ ምን ለየት ያደርገዋል? የዚህ ዲጂታል ነው። አሁን ሌሎቹ በኖብ ነበር የሚሰሩት፣ ይሄ ግን በበተን ነው የሚሰራው እና ጀስት እንደፈለግሽው የቅዝቃዜ መጠን ከፍ ዝቅ እያደረግሽ አንቺ አጀስት አድርገሽ መጠቀም ትችላለሽ ማለት ነው። ከዛ በተጨማሪ ደግሞ እስካሁን ያየናቸው የፍሪጅ ታይፖች ሪድ ክሪስፐር ያላቸው የፍራፍሬ ማስቀመጫ ክፍሉን ካየሽው እዚህ ጋር ድፍን ነው። ሌሎቹ ዝም ብሎ መቆጣጠሪያ ያለው፣ እዚህ ጋር ግን ሂዩሚዲቲን ኮንትሮል ማድረግ ትችላለሽ። ሂዩሚዲቲ ማለት እርጥበት መቆጣጠሪያ ነው ማለት የውሃ ፍሳሽ ማለት ፈሳሾችን እሱን ኮንትሮል ማድረግ ትችላለሽ። አንዳንድ የፍራፍሬ ታይፖች ሂዩሚዲቲ ይፈልጋሉ፣ ማይፈልጉ አሉ። ቅዝቃዜ ብቻ ፈልገው ሂዩሚዲቲ ደግሞ አይፈልጓሉ። እሱ ከመበላሸት እንትን እንዲላቸው ያው እድሜውን ያረዝምልሻል። ለዛ ኮንትሮል ቲማቲም አይፈልግም። ኦኬ ያው ጀስት ያን ቲማቲም እዚህ ጋር ዘግተሽ መጠቀም ትችላለሽ ማለት ነው። ስለዚህ በዚህ መንገድ ተመራጭ ነው። በጣም አሪፍ ስማርት ያደረገው ይሄ ነው ማለት ነው። አሁን ተከስካቸው ነገር አንድ እሱ ነው። ሁለተኛ ደግሞ ስማርት ኢንቨርተር ሞተር አለ። የፋኑን ስፒድ መቆጣጠር እንድትችይበት ታስቦ ተሰርቷል። ኦኬ ከሌሎች ፍሪጅ ይለያል አይደል? ለየት የሚያደርገው ያው ከፋን ፍሪጆች በዚህ መንገድ ይለያል። እንደማያውቀው ጥራቱም ገና በእይታ ራሱ ይመሰክራል፣ ያስታውቃል። ከሌሎች ለየት እንደሚል የተለያዩ ነገሮችን አካቶ ስለያዘ በጣም ያስታውቃል። ስለዚህ እስቲ ዋጋውን ንገረኝ። የዚህ ዋጋ 125 ሺህ ብር ነው። ወቅታዊ ዋጋው ቴሌግራም ቻናላችን ወይም ቲክቶክ ቻናላችን ላይ ገብተው ማየት ይችላሉ። ቀጥታ በስልካችን መደወልም ይችላሉ። ይህ ማለት አሁን ለምሳሌ ይሄ አሁን ዲሊቨሪን ያካትታል? ትራንስፖርት ነፃ ነው። ትራንስፖርት አዲስ አበባም ላሉ ከአዲስ አበባ ውጭም በክፍለ ሀገር ከተሞች ላሉ ሰዎች በማንኛውም እቃ ላይ ነው ወይስ በእነዚህ ሁሉም የፈለጉትን እቃ ማዘዝ ይችላሉ። ያው የኛ ሳይት አለ፣ ዌብሳይታችን ላይ ገብተው ማየት ይችላሉ። አምነን ኤሌክትሮኒክስ ብለው ሰርች ቢያደርጉ ይገኛል። እዛ ገብተው ማግኘት ይችላሉ። ስለዚህ ደንበኞች ምንም አይነት እቃ ይግዙ ባሉበት ቦታ ይደርስላቸዋል ማለት ነው። በጣም አሪፍ አምናንን ይሄንን ለየት ያደርጋል ብዬ አምናለሁ። በተለይ ከአዲስ አበባ ውጪ ሚዲያ ጋር ደርሰናል አይደል? እስቲ ስለዚህ ደግሞ ንገረኝ። ይህ ሚዲያ ፍሪጅ ነው። ገበያ ላይ እስካሁን ያየናቸው ፍሪጆች አሁን ከኖርማል ፍሪጆች አብዛኛዎቹ ኩለር ያላቸውና የሌላቸው ብለን ነው የከፈልናቸው። ይሄኛው ግን ኩለሩ ኤምበድድ እዛ ውስጥ ላይ ተሰርቶ የመጣ ማለት ኢንኬዝ መብራት እንኳን ቢጠፋ ቅዝቃዜን እዛው ላይ ይዞ መቆየት እንዲችል ታስበው የተሰራ ነው። ኢነርጂ ኤፊሽንሲ በጣም አሪፍ ነው። አይተሽ እንደሆነ ኤፕላስ እዚህ ጋር ማለት የኮምፕረሰር ኤፊሽንሲ የሚመጣው የኤሌክትሪክ መጠን ወደ ቅዝቃዜ የሚቀይርበት ብቃት አሪፍ ነው እንደማለት ነው። እና እጀታው እዛው ላይ የተሰራ ነው። ፈጣን ነው። ሲያቀዘቅዝ ድምፁ አይረብሽም። ኢነርጂም ሴቭ ያደርጋል። ሰፊ ነው። የፍራፍሬ ማስቀመጫው ካየሹ በጣም ሰፋ ያለ ነው። ሎክም አለው። ህጻናት ቤት ላይ መቆለፍ እንድችይበት ታስቦ የተሰራ ነው እና በጣም ምርጥ እቃ ነው ማለት ነው። ዲዛይን ደረጃ በጣም የሚያምረው ስታዩ ለማጽዳትም ቀላል ነው። ለማጽዳትም ቀላል። አሁን ለምሳሌ ፍሪጆች ላይ ብዙ ጊዜ በተደጋጋሚ ሲልድ ነው አይደለም የሚል ጥያቄዎች ይቀርባሉ። እስቲ ከሱ መነሻ አድርገህ ስለሱ ንገረኝ። ብዙ ጊዜ ሰው ሲገዛ ሲልድ የሆነ ፍሪጅ አሪፍ ነው፣ ሲልድ ያልሆነ ፍሪጅ አሪፍ ነው፣ የትኛው የተሻለ ነው የሚል ጥያቄ ይፈጥራል። ሁለቱም የራሳቸው ጥቅም ያላቸው ሁለቱም አሪፍ ናቸው። ሲልድ ሲሆን የራሱ ጥቅም ምንድነው? ኮንደንሰሩ ለአደጋ እንዳይጋለጥ ፕሮቴክሽን አለው ማለት ነው። ኮንደንሰሩ አይተሽ እንደሆነ የፍሪጅ ጀርባቸው ላይ ሽቦ አለ። ያ ነገር ይሸፈናል ማለት ነው። አንሲልድ ከሆነ ደግሞ ምንድነው ጥቅሙ ካልሽኝ እስካልተሸፈነ ኢንኬዝ ብዙ ጊዜ ከጥገና ባለሙያዎች እሱን ነው ሪኮመንድ የሚያደርጉት። ፌል ባደረገበት ሰዓት ለመጠገን በጣም ቀላል ስለሆነ ኮንደንሰር አይቀይሩም፣ እዛው ላይ ባለበት መሰራት ይችላል። ከዛ በተጨማሪ ደግሞ አይተሽ እንደሆነ ለአየር የተጋለጠ ነው። ስለዚህ ሙቀት በዚህ የኮንደንሰር ዋናው ስራው ሙቀትን ማስወጣት ነው። ፍሪጅ ውስጥ በኢቫፖሬተሩ የመጣውን የፍሪጅ ውስጥ ያለው ሙቀት የሚያስወግድልሽ እሱ ኮንደንሰሩ ነው። ሶ ያ ኮንደንሰር ለአየር የተጋለጠ ከሆነ ለሰርፌስ ኤሪያው ሰፊ ከሆነ ቅዝቃዜ በጣም በፍጥነት እንዲሄድ ያደርጋል። ስለዚህ ፍጥነትን ይጨምራል። አሁን በተለይ ክፍት ሲሆን
ለስራ ፈጣን ለሆነ ቅዝቃዜ ለሚፈልጉ ለሆቴሎች፣ ለካፌዎች ተመራጭ። ኮንደንሰር ኢንዱክሽን ተመራጭ። አሁን በደንብ ተረድቻለሁ። እሺ ወደዚህ ፍሪጅ እንመለስና ዋጋዋ ምን ያህል? የዚች ፍሪጅ ዋጋ 98 ሺህ ብር ነው። 98 ሺህ ብር ነው። ዴሊቨሪ ነፃ ነው። እንደምታየው አጀስቴብል የሆኑ ሼልፎች አሉት። ለቦትሎችን ማስቀመጫ የራሱ እቃ አለው። እቃነቱም ዲዛይኑ በጣም ምርጥ የሚባል እቃ ነው። እቺ ደግሞ አላየናትም። እቺኛዋ ከመካከለኛ ሳይዝ ካላቸው ፍሪጆች ይሄኛው ፋን ሲስተም የሚጠቀም የፍሪጅ ታይፕ ነው። ቅድም አይተሽው እንደሆነ የራሱ መቆጣጠሪያ ያለው፣ ሌላ ደግሞ የራሱ የታችኛው ክፍል መደርደሪያ ሼልፎች ላይ ራሱ ላይ መቆጣጠሪያ ያለው በኖብ ነው የሚሰራው። በዛ መንገድ ቴምፕሬቸሩን ኮንትሮል ካዚዮን መቀነስ ትችላለሽ ማለት ነው። እና ቆንጆ እቃ ነች። መካከለኛ ሳይዝ ሆኖ ፋን ሲስተም ለሚፈልግ ጭምርት ነች። ለየት እንደምትል እኔ ኖትስ አድርጌያለሁ። ዋጋ ምን ያህል ነው? ዋጋ 95 ሺህ ብር ነው። 95 ሺህ ብር አሁን ባለበት ዋጋ ማለት ነው። ተመልካቾቻችን ደግሞ ቪዲዮን ባዩበት ሰዓት ላይ ምን አይነት ዋጋ እንዳለው ቴሌግራም ላይ ቼክ ማድረግ ይችላሉ። ለምን አሁን ቪዲዮ ፖስት ሲደረግ ብዙ ጊዜ አፕ ኤንድ ዳውን ማለት ሊጨምርም ሊቀንስም ይችላል። ስለዚህ ወቅታዊ ዋጋውን ለማግኘት ሁልጊዜ የቴሌግራም ቻናላችን አምነን ኤሌክትሮኒክስ ብሎ ሰርች ቢያደርጉ እዛ ላይ ማግኘት ይችላሉ። እዛ ጋር ማግኘት ይችላሉ። በጣም አሪፍ። ስለዚህ ፍሪጆችን አይተን ጨረስን አይደል? ወደ ቀጣዮቹ ነች። እሺ ቀጣይ ምን ላሳይሽ? ቲቪ። እሺ ቴሌቪዥን ስናይ ብዙ አይነት ኢንቾች አሉ። አሁን እዚህ ጋር ታይሻቸው ከ24 ኢንች ጀምሮ ከዛ ጥግ ላይ አለ። በ32 ኢንች፣ በ43፣ 50፣ 55 እስከ 65 ኢንች ድረስ አለ። እንደየብራንዱ የተለያየ ነው። አሁን ከ24 ኢንች ጀምሮ ስናየው በዋጋ ደረጃ 24 ኢንች አሁን የሚሸጥበት ዋጋ 15500 ብር ነው። 32 ኢንች ደግሞ ሁለት አይነት ቲቪዎች ናቸው ጀነራል ያሉት፣ ኖርማል እና ስማርት ብለው ነው። 32 በተለይ በሁለት አይነት መንገድ ነው የሚከፈለው። ኖርማል ቲቪዎች ማለት ዋይፋይ ማይሰሩ ከዋይፋይ ጋራ ኮኔክት የማያደርጉ የቲቪ አይነቶች ናቸው። ስማርት ከሆነ ደግሞ አንድሮይድ ኦፕሬቲንግ ሲስተም የሚጠቀሙ ወይም ደግሞ ሌላ ሲስተም ሊሆን ይችላል። ኢኔክስ፣ ቪዳ የተለያየ ሲስተም አለ፣ ግን ከዋይፋይ ጋር ኮኔክት ማድረግ የሚችሉ እቃዎች ናቸው። ስለዚህ የ24 ኢንችን 15 ብለን መመሪያ የ32 ምን ይሆናል ማለት ነው? የ32 ኢንች ዋጋ በኖርማል ቲቪዎች ከ23 ሺህ ብር ጀምሮ እስከ 28 ሺህ ብር ነው። በስማርት ቲቪዎች ደግሞ ከ34 ሺህ ብር ጀምሮ እስከ 38 ሺህ ብር ድረስ ነው። በጣም ሪዘናብል የሆነ ፕራይስ ነው ብዬ አምናለሁ። ሪላቲቭሊ ዶላርም ስለጨመረ ጊዜውን ያማከለ ነው። ከፍ እያለን እኔ አሁን እዚህ ጋር የሚታዩኝ አሉ። ኢንቻቸው ምን ያህል ነው? እዚህ ከላይ የምታያቸው 43 ኢንቾች ናቸው። ትልልቆቹ እዛ አይቴ ይላል ኖርማል ቲቪ ነው። በዋጋ ደረጃ 42 ሺህ ነው የሚሸጠው። ከጎኑ ደግሞ ሊደር ሚል አለ 45 ሺህ ብር የሚሸጥ ስማርት ቲቪ ነው። ኦርቢት ደግሞ አለ 48 ሺህ ነው። በሌላ ብራንድ ላይፍ ስታር አለ 55 ሺህ ነው አሁን ያለበት ዋጋ። በሌላ ብዙ አይነት ሞዴሎች ናቸው ያሉት። ውስጥ ደግሞ በጣም ብዙ አይነት ሞዴል አለ በ50 ኢንችም ጭምር ማለት። ስለ ዋሽንግ ማሽን ብናወራ ደስ ይለኛል ሳንወጣ። እሺ ዋሽንግ ማሽን ያው ገበያ ላይ ያሉ ሁለት አይነት ዋሽንግ ማሽኖች አሉ። ማኑዋል ዋሽንግ ማሽን እና አውቶማቲክ ዋሽንግ ማሽኖች አሉ። ማኑዋል ዋሽንግ ማሽን ማለት ባለ ሁለት ቱቦ ማለት ነው። ቲዩብ ያላቸው ዋሽንግ ማሽኖች ናቸው። ማጠቢያ ያለው ከጎን ደግሞ ማድረቂያ ያለው ያጠብሽ ልብስ አንስተሽ ወደ ማድረቂያው ክፍል ታስገቢያለሽ። አውቶማቲክ የሚባሉት ደግሞ ላሳይሽ ወደዛ እንሂድ። ከአውቶማቲክ ዋሽንግ ማሽኖች ደግሞ ስንጀምር ይሄ በጣም ገበያ ላይ በጣም ቤስት የሚባል ብራንድ አለ። እሱም ማዲባ ነው። ይሄ የኮሪያ ምርት ነው። ኦልሞስት የሚጠቀመው ሲስተም ሪላቲቭሊ ቤስት የሚባል ዊዚ ሎጂክ ቴክኖሎጂ ነው የሚጠቀመው። ስማርት ኢንቨርተር ሞተር አለው። የሞተሩን ስፒድ እና የምታስገቢው ልብስ ማመጣጠን እንዲችል ታስቦ የተሰራ እቃ ነው። እዛው አጥቦ ውሃ ራሱ ነው የሚቀዳው፣ የሚያጥበው ራሱ ነው፣ ውሃውን የሚደፋልሽ እና ሞር እዚህ ጋር የሰው ንክኪ አያስፈልግም። ቆሻሻ ልብስ ይዘሽ ታስገቢያለሽ። ከዛ እጠብልኝ ብለሽ ማዘዝ ብቻ ነው። እንሱ ደስ ይዘሽ ሌላ ስራው እሱ ነው የሚሰራው። ኦኬ እሺ ዋጋቸው ንገረኝ። ዋጋ የዚህኛው 185 ሺህ ብር ነው የሚሸጠው። በቀነት ደረጃ በጣም ቤስት የሚባል የልብስ ማጠቢያ ነው ማዲባ። ኦኬ እሺ በእነዚህ በማኑዋል ያልከኝ በማኑዋል ዋሽንግ ማሽኖች ደግሞ ብዙ አይነት ብራንዶች አሉ። አሁን ለምሳሌ አንዱን እጥራለሽ። እዚህ ጋር ፔንግ ቼንግ የሚል አለ። ይህ ፔንግ ቼንግ ኤር ቱርቦ ድራይንግ ሲስተም የሚጠቀም በንፋስ ልብስ የሚያደርግ ሲስተም ያለው እና ሪላቲቭሊ ቆንጆ የሚባል ዋሽንግ ማሽን ነው። ዋጋው የዚህኛው አሁን ላይ 58500 በጣም አሪፍ። እነዚህም ይቀራረባሉ ብዬ ምናምን አይደል ዋጋቸው? እሺ ውሃ ማጣሪያ ነው። ውሃ ማጣሪያ ላይ ደግሞ እስካየሽ እዚህ ጋር የምታየው ብዙ አይነት ብራንድ አለ። ለሳምፕል ሁለቱን ብቻ ላሳይሽ ነው። እዚህ ጋር ሴንተር ፖይንት እና ቪክትሪ የውሃ ማጣሪያዎች አሉ። አሁን ከነዚህ ውስጥ ሴንተር ቪክትሪ ብናየው ቪክትሪ 3 አይነት ውሃ ነው የሚሰጥሽ። ሙቅ አለው፣ ኖርማል አለው፣ ቀዝቃዛ ውሃ ይሰጥሻል። ያጣራል። ጃርን መጠቀም ከፈለግሽ ትችላለሽ። ከስር ደግሞ ፍሪጅም አለ። ብዙ ስራዎችን በአንድ ላይ እንዲሰራ አድርጎ። ሁለቱም ዲዛይናቸው እንደዛ ነው። አብዛኛው ተመሳሳይ ነው። ያው ውስጥ ላይ ፋንክሽን
ቬንቲሌሽን ሲስተማቸው ፍሪጁ ማየት ይችላል። ፍሪጁን የዚህኛውን ከተከተልኩልሽ አሁን ይሄኛው ኦልሞስት 20 ሊትር ነው። በጣም ቅዝቃዜ የማይፈልጉ የምግብ አይነቶችን ያቀዘቅዝልሻል። በጣም ቅዝቃዜ የሚፈልጉ ስቶር ለማድረግ ማለት ነው። መጠጥ የተጀመረ መጠጥ ካለ ለስላሳ ካለ ቅዝቃዜ የማይፈልጉ ነገሮችን ያቀዘቅዝልሻል። ጃርም እዛው ላይ መሰክተ መጠቀም እንችላለን። ትችላለሽ። ይሄንን ታነሽውና ጃሩን እንትን ብለን ይሄንን ገልብጠሽ ጃር መጠቀም ትችላለሽ። ኦኬ። ስለዚህ እስቲ ዋጋቸው ነው። በዋጋ ደረጃ ከ35 ሺህ ብር ጀምሮ እስከ 49 ሺህ ብር ድረስ አለ። አሁን እነዚህ 48500 ናቸው። ውጭ ላይ ደግሞ በሌላ ብራንድ 38500 አለ። ብዙ አይነት ሞዴል ነው ያለው። ያው ገብተሽ ቻናላችንን እዩ። አምንም ብለሽ ሰርች አድርጊ በማንኛውም ሚዲያ ፕላትፎርም ላይ ማለት ነው። በደንብ አደረግና በደንብ ያለው እንግዲህ ዛሬ ከአምነን ጋር የነበረን ቆይታ በጣም ደስ ይል ነበር። ስለተቀበላችሁን ያላችሁን እቃ ስላሳያችሁን ለተመልካቾቻችን እንድናቀርብ ስለረዳችሁን በጣም እናመሰግናለን። እኛም እናመሰግናለን መጣችሁ ስላያችሁ። እሺ ተጨማሪ ማለት ወይ መናገር ብትፈልገው ነገር ካለ ግን እድል አብዛኛውን ነገር ያሳየውሽ ይመስለኛል። ያው የቤት ውስጥ ማንኛውም እቃዎችን ቲቪ፣ ፍሪጅ፣ ዋሽንግ ማሽን፣ የውሃ ማጣሪያ፣ ኦቨን ስታንዶች፣ የኩሽና የወጥ ቤት እቃዎችን በራሳችን ዩቲዩብ ፔጅም አለን፣ ቴሌግራምም አለን፣ ቲክቶክም፣ ኢንስታግራም በሁሉም ሚዲያዎች ላይ ፖስት እናደርጋለን። እዛ ላይ ማየት ይቻላል። አድራሻችን መገናኛ ስሬን ህንፃ ግራውንድ 4ኛ ቢሮ ቁጥር ላይ ነው የምንገኘው። መጥተው ማየት ይችላሉ ማለት ነው። ያው እናንተ መጣችሁ ስለጎበኛችሁ በጣም እናመሰግናለን። ሰላም። በነበረን ቆይታ እንዳለ ሰሞነኛውን አዲስ አበባ ላይ ያሉ የኤሌክትሮኒክስ እቃዎች ዋጋ በደንብ እንደተረዳችሁና የፈለጋችሁትን መርጣችሁ እንዳገኛችሁ ተስፋ እናደርጋለን። ምንም አይነት እቃ መግዛት ብትፈልጉ የአምናን ኤሌክትሮኒክስን ስልክ ቁጥር እዚህ ጋር እናስቀምጥላችኋለን። ደውላችሁ የፈለጋችሁትን መርጣችሁ መውሰድ ትችላላችሁ። በተጨማሪ ደግሞ ምርትና አገልግሎታችሁን በኔትወርክ ገበያ ላይ ማስተዋወቅ ማሳየት የምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ደግሞ ሰላም ቆዩ።